በአማራ ክልል እየተካሄደ ያለው ግጭት ከቀላል የተኩስ ልውውጥ አልፎ የረጅም ጊዜ ሰው ኃይልና የሀብት ፍጆታን የሚጠይቅ የአድካሚ ጦርነት መልክን ይዟል። ይህ አዲስ ዜና ነው። የፋኖ ታጣቂዎች በተለያዩ የክልሉ አካባቢዎች የሚያደርጉት እንቅስቃሴ በወታደራዊ ሳይንስ አሲሜትሪክ ዋርፌር የሚለውን ይዘት የተላበሰ ነው። ይህም በመደበኛ ሰራዊትና በታጣቂዎች መካከል ያለው የኃይል ሚዛን ልዩነት እንዳይኖር በማድረግ የመከላከያ ሰራዊት በተለያዩ ግንባሮች እንዲበተን አስገድዷል። ይህ ድርጊት የመንግስትን አስተዳደር መዋቅር ከክልል ዋና ከተሞች ውጭ እንዳይሰራ አድርጎታል። በመንግስት በኩል የሚወሰደው የድሮንና የከባድ መሳሪያ ጥቃት የታጣቂዎችን የመንቀሳቀስ ነፃነት ለመገደብ ቢችልም በሲቪል መኖሪያ ቤቶችና በትምህርት ቤቶች ላይ እየደረሰ ያለው ጉዳት ዓለም አቀፍ ትኩረትን ስቧል። ይህ ተግባር የህዝብን ቁጣ በማባባስ በስውር መንገድ ለታጣቂዎች የሚደረገውን የህዝብ ድጋፍ እንዲጨምር ምክንያት ሆኗል። የትራንስፖርት መስመሮች በመዘጋታቸው የዋጋ ግሽበት በክልሉ የከፋ ደረጃ ላይ ደርሷል። በተለይ በግብርና ምርቶች ዝውውር ላይ የተፈጠረው መስተጓጎል በቀጣዩ ምርት ዘመን የምግብ ዋስትና ስጋት ላይ እንዳይወድቅ አስፈርቷል። በቀጣይ የትግራይ ፖለቲካዊ አስተዳደር ቀውስን ዳግም ወታደራዊ መነሳሳት የፕሪቶሪያ ስምምነት በተግባር ላይ እንዲውል የተደረገው ጥረት በአሁኑ ወቅት በውስጣዊ የፖለቲካ መከፋፈል ምክንያት ተስፋ አስቆራጭ ደረጃ ላይ ደርሷል። ቲአይኤ እና ቲፒኤልኤፍ በትግራይ ጊዜያዊ አስተዳደር ቲአይኤ እና በህወሓት ማዕከላዊ ኮሚቴ መካከል ያለው ልዩነት ከስልጣን ባለፈ የትግራይን ወደፊት የፖለቲካ መስመር የመለወጥ መሠረታዊ አለመግባባት ነው። ይህ የሁለትዮሽ አስተዳደር መፈጠር የክልሉን የጸጥታ መዋቅር በአንድ ማዕከል እንዳይመራ አድርጎታል። የቀድሞ ታጣቂዎችን ትጥቅ ማስፈታት፣ መበተንና እንደገና ማህበረሰቡን የመቀላቀል ዲዲአር ፕሮግራም የገንዘብና ፖለቲካ የድጋፍ እጥረት ገጥሞታል። ብዙዎች የቀድሞ ታጣቂዎች በኢኮኖሚ ተስፋ መቁረጥ ውስጥ መሆናቸው እንደገና ወታደራዊ ማዕከላት እንዲመለሱ የሚደረግ ጥሪ በብዙዎች ዘንድ የዳግም ጦርነት ዝግጅት ተደርጎ እንዲወሰድ አድርጎታል። ይህ በእንዲህ እንዳለ የኢትዮ ኤርትራ ድንበር የዲፕሎማሲ መጓደልና የጦርነት ስጋት ከ2010 ዓ.ም የሰላም ስምምነት በኋላ የተገነባው የዲፕሎማሲ ግንኙነት ሙሉ በሙሉ ወደ ፍጻሜው ተቃርበዋል። የኢትዮጵያ የባህር በር ጥያቄና የኤርትራ ለውስጥ ጉዳይ አለመደገፍ አቋም የሁለቱን ሀገራት ግንኙነት በአዲስ የጥላቻ ምዕራፍ ውስጥ እንዲገባ አድርጎታል። ኤርትራ በኢትዮጵያ የሰሜን ክፍል እየተካሄደ ባለው ግጭት በተለይም በአማራ ክልል በሚደረጉ እንቅስቃሴዎች እጇ እንዳለበት የሚቀርበው ክስ የመንግስታቱን ግንኙነት ቀይ መስመር አስምሮ እንዲያልፍ አድርጎታል። በድንበር አካባቢ የሚታየውም ከፍተኛ የወታደር ክምችት በአጋጣሚ በሚፈጠር ግጭት እንኳን በቀላሉ ወደ ሙሉ ጦርነት ሊቀየር የሚችል ተቀጣጣይ ሁኔታን ፈጥረዋል። ይህ ሁኔታ የቀጠናውን ሰላም አደጋ ላይ የጣለ ሲሆን ዓለም አቀፍ አጋሮች ለቀጠናው መረጋጋት ያላቸውን ስጋት በይፋ እንዲገልጹ አድርገዋል። በግጭት ቀጠናዎች ውስጥ ያለው ሁኔታ የመረጃና የመንቀሳቀስ ነፃነትን ወደ መገደብ እየተሸጋገረ ነው። የኢንተርኔትና የስልክ አገልግሎቶች መቋረጥ ለጸጥታ ኃይሎች ስልታዊ ጥቅምን ታጣቂዎች እንዳይቀናጁ ለመከላከል ቢሰጥም በዜጎች ላይ የሚፈጸሙ ግድያዎች፣ እስራቶችና ዝርፊያዎች ለመመገብ የማይቻል አድርጎታል። ይህም የሰብአዊ መብት ተሟጋች ድርጅት ትክክለኛውን የጉዳት መጠን እንዳያረጋግጡ አድርጓል። መንገዶች በመዘጋታቸው የሰብአዊ እርዳታ አቅራቢዎች ወደ ተጎጂዎች መድረስ ተስኗቸዋል። በተለይ ለጤና አገልግሎትና ለምግብ እጥረት የተጋለጡ የህብረተሰብ ክፍሎች በከፍተኛ አደጋ ውስጥ ወድቀዋል። የንግድ እንቅስቃሴ መቆም ደግሞ በነዋሪዎች ላይ ከፍተኛ የኢኮኖሚን ጫናን ፈጥሯል። ይህ አዲስ ዜና ነው። ትኩስ ፈጣን መረጃዎችን ለማግኘት ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።